የኢራን ጦርነት ተባብሶ መቀጠሉ ዓለምን ስጋት ላይ ሲጥል በተለይ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ግድያ በኢራን በአብዛኛው ሀዘንን የቀላቀለ ድባብ ፈጥሯል። የአያቶላ መሞት ተከትሎ ኢራን የ40 ቀናት ሀዘን ያወጀች ሲሆን ከአያቶላ መሞት በኋላ የኢራን መንግስታዊ ስርዓት በተተኪዎች ይቀጥላል ወይስ አሜሪካ እንደምትመኘው ይወድቃል የሚለው ጥያቄም እየተነሳ ይገኛል። በሌላ በኩል ኢራን በጎረቤት ሀገራት ላይ ያሳረፈች ያለችው ምት ሀገራቱን ሳይሆን አሜሪካ ላይ ያነጣጠረ ነው እያለች ሲሆን ጥቃቷን ወደ አውሮፓ በማስፋት ቆጵሮስ የሚገኘውን የብሪታንያ የጦር ሰፈርን በድሮን አጥቅታለች። ዘነበ ኃይሉ በዚሁ የኢራን ጦርነት ቀጠናዊና ዓለም አቀፋዊ ጫና እንዲሁም የኢራን ቀጣይ ዕጣ ፈንታ ላይ የሚያጠነጥን ትንታኔ ያሰናድቷል። ተከታትለን እንመለስ። አሜሪካና እስራኤል የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒን ለመግደል ወራትን የፈጀ ዝግጅት ሲያደርጉ መቆየታቸው ተሰምቷል። ባሳለፍነው ቅዳሜ የኢራኑ መንፈሳዊ መሪ መገደላቸው ከተረጋገጠ በኋላ የፋርሱ ሀገር ነዋሪዎች በአብዛኛው ሀዘናቸውን ሲገልጹ፣ ከፊሎቹ ደግሞ ደስታቸውን በመግለጽ ላይ ይገኛሉ። ሩህ ቡለንድ መለኩቲ ኩህ ነስቱህ ቪላየት ለመሆኑ በ12 ቀናቱ ጦርነት ወቅት እንኳን ደብዛቸው ሊገኝ ያልቻለው አያቶላ አሊ በአሁኑ የአሜሪካና የእስራኤል ጥቃት እንዴት ኢላማ ሊሆኑ ቻሉ የሚለው የብዙዎች ጥያቄ ነውና በወፍ በረር እንመልከተው። አሜሪካና እስራኤል ይህን ጥቃት በተለምዶ እንደሚደረገው በእኩለ ሌሊት አይደለም ያደረጉት። ባልታሰበ ጊዜ ላይ ሲሆን ጥቃቱ የተፈጸመውም ጠዋት ላይ ነበር። ይህ የሚሆነበት ምክንያት አሜሪካና እስራኤል ጥቃቱን ከመፈጸማቸው ከሰዓታት በፊት አንድ በጣም ጠቃሚ የሆነ የደህንነት መረጃ ደርሷቸው ነበር። ሁለቱ ሀገራት የኢራን አገዛዝ ቁልፍ ሰዎች በአንድ ላይ የሚሰባሰቡበትን አጋጣሚ ለረጅም ጊዜ ሲጠባበቁ ከቆዩ በኋላ ቅዳሜ ጠዋት አያቶላና ሌሎች ያገዛዙ ቁልፍ ሰዎች ላይ ያደረጉትን አደረጉ የሚሉ አሉ። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ደግሞ የአያቶላን እያንዳንዱን እንቅስቃሴ ሲከታተሉ እንደነበር ጠቁመው መንፈሳዊ መሪው ከአሜሪካ ረቂቅ የደህንነት ስርዓት ሊያመልጡ እንደማይችሉ ያውቁ እንደነበር ገልጸዋል። አሜሪካና እስራኤል በቴህራን ሰላዮችን በማሰማራት መረጃዎችን ከመቃረም ባለፈ የሳተላይት ቴክኒካዊ መረጃዎችን ይከታተሉ ነበርም ተብሏል። ይህ በእንዲህ እንዳለ የኢራኑ መንፈሳዊ መሪ ግድያ ከእስራኤልና ከአሜሪካ የተራቀቀና የተወሳሰበ የመረጃና ደህንነት ብቃት ወይም ከኢራን የደህንነት መዋቅር ድክመት ጋር ሊገናኝ እንደሚችልም እየተነገረ ይገኛል። በሌላ በኩል ኢራናውያን በቀን ያውም በማለዳ ላይ አንዳች ጥቃት ይፈጸማል የሚል እምነትም ሆነ ጥርጣሬው እንዳልነበራቸው ይነገራል። ምክንያቱም ሀገራቸውና አሜሪካ ከአንድ ቀን በፊት ድርድር ላይ ስለነበሩና አራተኛው የቴክኒክ ድርድር ቀጠሮ ተይዞ ስለነበር ነው። የሆነ ሆነና ባሳለፍነው ቅዳሜ አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ሲጀምሩ እስራኤል ሙሉ መረጃው እጇ ላይ እንደደረሰ ረጅም ርቀት ተምዘግዛጊ ሚሳኤሎችን የሚተፉ የጦር ጀቶቿን በመጠቀም በአያቶላ መኖሪያ ቅጥር ግቢ እሳት አዘነበች። ከእስራኤል በሮ ኢራን ሰማይ ላይ የደረሱት የእስራኤል የጦር ጀቶች 30 ቦምቦችን በመጣል የመንፈሳዊ መሪውን ቅጥር ግቢ ወደ ትቢያነት ቀየሩት። ከዚያም በሚሳኤል ፈነቃቀሉት። የአሜሪካ ጦር ደግሞ ከባህርና ከአየር ላይ በመሆን በዚያው ሰዓት ላይ የኢራንን ወታደራዊ መሰረተ ልማቶች መደብደቡን ቀጠለ። ታዲያ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ግድያ ፕሬዚዳንት ትራምፕ እንደሚሉት በኢራን የመንግስታዊ ስርዓትን ይቀይራል የሚለው ጥያቄ እዚህ ጋር ይነሳል። የኢራን መንግስታዊ መዋቅር በአንድ ግለሰብ ላይ ተመረኮዘ አይደለም የሚሉ የዘርፉ ተንታኞች ኢራን አዳዲስ መሪዎችን ወደፊት በማምጣት ስርዓቱን የማስቀጠል አቅም እንዳላት በመግለጽ የአያቶላ መሞት የስርዓት ለውጥ አያመጣም ይላሉ። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም ቢሆኑ ይህንኑ ሀሳብ የሚያጠናክር ንግግር ነበር ያደረጉት። የመሪያችን መገደል የመንግስት ስርዓት ከመቀየር ጋር አይገናኝም። የፖለቲካ ለውጥም አያመጣም። ምክንያቱም የተደራጀ የፖለቲካ ስርዓት ነው ያለን፣ የበለጸገ ህገ መንግስትም ነው ያለን። በዚህ ላይ በመመስረት ሁሉም የመንግስት ተቋማት ስራቸውን እያከናወኑ ነው። መሪያችን ቢሞቱ እንኳን መከተል ያለብን ቅደም ተከተል አለ። ይህም ሂደት ወዲያው ነበር ወደ ስራ የገባው። የዚህን ውጤትም ወይ ዛሬ ወይ ነገ ትመለከቱታላችሁ። ምክር ቤቱ አዲስ መሪውን ይሾማል። that a new leader would be appointed by the Assembly of Experts. በዚህ ጥቃት ህይወታቸው ያለፈው የኢራን ከፍተኛ ወታደራዊ አመራሮችም ቢሆኑ በዚሁ ተሰውተው መተካካት ፖሊሲ የሚቀየሩ መሆኑን ተከትሎ በኢራን እግረኛ ጦር ካልተስተማራ በስተቀር የመንግስት ለውጥ የማይታሰብ ስለመሆኑ ነው የተመላከተው። ይህም ማለት የኢራን ዕጣ ፈንታ የሚወሰነው አሁንም በሺያው እስልምና መንግስታዊ ስርዓት ነው እንደማለት ነው። ይህ በእንዲህ እንዳለ እስራኤልና አሜሪካ እያደረሱባት ላለው ጥቃት የበቀል እርምጃ እየወሰደች ያለችው ኢራን የመካከለኛው ምስራቅ ሀገራትን ጨምሮ እንደ ቆጵሮስ የመሳሰሉ ራቅ ያሉ ሀገራትን ጭምር በሚሳኤልና ድሮኖች እየደበደበች ትገኛለች።
በዚህም ምክንያት ጎረቤት ሀገራቱ ከቅዳሜ ጀምሮ የአየር ክልላቸውን በመዝጋት የኢራንን ጥቃት ለመመከት ሲጥሩ ነው የታዩት። ሀገራቱ የአየር ክልላቸውን በመዝጋታቸውም ከአየር ትራንስፖርት ለመቆራረጥ የተገደዱ ሲሆን አብዛኛዎቹ የንግድ ተቋማትም በመዘጋታቸው ግጭቱ ሀገራቱን ለኢኮኖሚ ጫና አጋልጧቸዋል። በሌላ በኩል ዋሽንግተን 9 የኢራንን የጦር መርከቦች ማስመጧን ይፋ ብታደርግም የኢራን ባህር ኃይል 20 በመቶ የዓለም ነዳጅ የሚተላለፍበትን የሆርሙዝ ሰርጥ መዝጋቱ ተነግሯል። በዚህ ምክንያት ምንም እንኳን የነዳጅ አምራች ሀገራት ስብስብ የሆነው ኦፔክ ፕላስ ለዓለም ገበያ የሚያቀርበውን የነዳጅ መጠን ቢጨምርም የዓለም የነዳጅ ዋጋ ባለፉት 4 ዓመታት ታይቶ በማይታወቅ መልኩ ንረት አሳይቷል። የዚህ ጦርነት ኢኮኖሚያዊ ተጽዕኖ ከቀን ወደ ቀን እየጨመረ ቢመጣም የነጩ ቤተ መንግስት አለቃ ዶናልድ ትራምፕ ይህ ጥቃት ለሚቀጥሉት 4 ሳምንታት ወይም 1 ወር ያህል ይቀጥላል ብለዋል። እንደ ሂዝቦላና ሁቲ የመሳሰሉ ታጣቂ ቡድኖች ይህንን ጦርነት መቀላቀል ደግሞ የመካከለኛው ምስራቅን ሁኔታ እንዳያባብሰው እየተሰጋ የሚገኝ ሲሆን የአሜሪካና የእስራኤል ጦርም የተለያዩ ጉዳቶችን እያስተናገዱ እንደሚገኙ ተሰምቷል። ነገር ግን እስካሁን በተነገረን 3 ወታደሮቿን ያጣቸው አሜሪካ ፕሬዝዳንት ትራምፕ የኢራን ጦርነት እንደ ቬኔዙዌላ እንደማይቀላቸው ተገንዝበው ይመስላል ይህ ጦርነት የአሜሪካውያንን ወታደሮች መስዋዕትነት የሚጠይቅ መሆኑን ቀደም ብለው ገልጸዋል።